እዚህ ከመጣ ነው ተቀየረ። እሷ ደግሞ ዚነት ነው ዙዙ ነው የዘድ ያንቺም ዘድ ነው ዚና ላ እሷ ነጅማ ናት። ግን ዘድ ኢማራ ከመጣ ነው ቀየረችው። አገባኝማ አስታይ በቃ ከያይ እንጃው ነው ለሚጥሉሽ እኔ እኮ እሷን ዙዙ ነው የምንላት ነበር። ስማ እኮ አይገባኝም። ወላሂ ዙዙ ነኝ። ዙዙ ነው የምንላት ነበር በፊት ማለት ነው። ዙዙ የኔ ብቻ ነው። ማን እንጂ ብቻ ያረጋ ከዛ ማን ነው ዙዙ ሲሉ ዙዙ ሲል ከዛ አወቅኩ። ማን ያንቺ ብቻ ያደረገው? የኔ ምሳ ያንቺ እኮ ያውቀዋለሁ መጀመሪያ ነው የምታውቂኝ። ወላሂ እኔ መጀመሪያ የምታውቂው አንቺን እኮ አላውቅሽም። ስምሽ አላውቅሽም። ራስሽ አውቃሻለሁ ባይኔ መጀመሪያ የመጣው እሷን ብቻ ነው የሚያውቀው። እኔ እዛ ልባባ ቤት እያፈጠርኩ ባይኔ ሳታ ቁጭ ብዬ ሳገኝ እዚህ ብዬ አፈጣለሁ። እናንተ ሲሲኩ እኔ እፈራለሁ። እየሳቁ እኔ እፈራ ነበር። ግን አንቺ ጋር በቃ ስንባጋ መቼ ነው የተዋወቃችሁ? ከእሱ አልገባኝም። መጀመሪያ እዚህ ቤት አልመጣ እዚህ የአሮጊቷ ቤት እና አሮጊቷ እሷ ናት የምትመጣው። ወዛች ማማዴናም ራሱ ለሰራተኛ ትመጣ ነው። ዛሬ አናደደችኝ። ዱቄት አለ ግን ዙበይዳ እያለች መጣች። የከነስኩ ነው ምንድን ነው ዱቄት ዙበይዳ ወግጅ አልኳት። ዱቄት የለም ብዬ ነው የመለስኩት። እንዴ እኔን ሳይሆን የማማዴና ሰራተኛ ሳና ለማማዴና እንጂማ አረሱ እንዴት ሰበረችሽ? አብሽሪ ጠጡ። ተጨጭ ደቂቃ ሸቃላ እኮ እንትን ያረጅ ዙ ሲከርም እንጥርጥር ነው። ካሸቃላም ቺርስ ይላል። የዛሬ ነው እናስለምዳቸዋለን። ገና ምን አይታል ሽንት ቤትም ስናጠብ ችርስ እንጣባለን። ሽንት ቤት ስንታጥብ ችርስ ልትባሉ? ኧረ ሐራም ዋናው ፍቅር ነው እንጂ በልብ ነው የምንገናኘው። እኔ የማማ ዜና ስታጠብ እሷም የማማ አሊያን ስታጠብ በልብ ለልብ እንገናኛለን። ልባችሁ እንዳይንሸራተት ሽንት ቤት ምንም ችርስ። አይሆንም። ኧረ እንዳትታመሚ እሱ ሐኪም አትሆንሽም። ብርሽ ነው የሚያሳክምሽ። ባለፈው ዘፍ ዘፍ ስትሏል ለቃማውን ትላችሁ መጣችሁ። ፍቅር ወላሂ ሱብሃንአላህ ፍቅራችሁ እዚሁ እንዳይቀር ብዬ ነበር። ሰምተሽ ከሆነ ግን እዛው ቀረ። ከዛ ይቃማውን ሐኪም ቤት ቁጭ እንዲያል ይቃማውን አንቺ ነሽ የጣልሽው አንቺ ነሽ ተባባሉ። እና እኔም አልጣሉማ ጠብ የለም ግን ተጣልተን ነው ዝም በያ ተጣልተን ጠብማ አልጣሉም ግን እዛው ፍቅራቸው ቀረ እንጂ ብንዴት ሆነ። በቃ ትላለያችሁ ትላለያ። ከዛ በኋላ ደግሞ ካርድ መጨረሻ እየደወልኩ ከዛ እነዚህ እኮ ለምንድን ነው እንደውም ከጠፋ በኋላ ማለት ነው ሁለታችን ተያዘን በመስመር ፊታቸው አልኩሽ በርበሬ መስሎ የት እንደሚሄድ ያው ልንገርሽ። እዛው ሐኪም ቤቱ በረንዳ ቁጭ ብሎ ሲያንቀላፉ ነው እህቶች። እኔ ተቀድሜ በዛ መጥቻ አገኘሁትና ደወልኩላቸው። ስደውልላቸው ጉልበታቸው እንትን ዋው ነው። ከዛ በቃ ፊታቸው ደህና ሰው ሆናቸው። መጀመሪያም ፊታችን ምንም አልሆነም። አንቺ ስትመጪ እኛ እጃችን ተያይዘን ተጨናነቅን። አላህ ያለ ይሆናል ብለን እጃችን እንደዚህ ተያይዘን በቃ አስፋልት ተታያን ስንመጣ ደወልሽ ሽርጉድ ወላሂ ሽርጉድ ያላችሁ ተጨንቃችኋል። ውስጣችሁ እንዴት እንጨነቃለን? ሽንታችሁ መሽናት ብቻ ይቀራችሁ ነበር። ለምን ሽንት አንሽራም? ሀዊያ ከጠፋ ችግር የለም። ያለ ሀዊያ መኖር ይችላል። አትችይም። ያው ህግ ወጥ ህይወት ጠፋ መሰለሽ? ህይወት ከጠፋ ያን በቃ አለ አይደለም፣ ያሳስባል፣ ያስለቅሳል። ህይወት ከጠፋ እነዚህ ምን ለምን ያው ሀዊያ የላት ያው ከኛ ጋር እየሳቀች አይደለም። ያው አዲሱም አላህ እንደውም ደስተኛ ሆና ነው የምትኖረው ካንቺ በላይ። እሷ ነው የመጣችው። እናንተ እኮ እንትን እና እኛ በፍቅር ታለው ለዛ ነው አሁን በፍቅር አይደል መጣለሽ። ወይኔ በጻፈና 3 ወር ሆነሳ ሐኪም ቤት ሄድሽ? አዎ
ሶስት ደሞዝ ተቀበልኩ። ሶስት ደሞዝ ተቀበልኩ።